በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጉባኤ ነቢያትን፣ ጉባኤ ሐዋርያትን፣ ጉባኤ ሊቃውንትን የባረከ እግዚአብሔር አምላካችን ጉባኤያችን እንዲባርክልን በረከቱን ረድኤቱን እንዲሰጠን ቅዱስ ፈቃዱ ይሆን ዘንድ ለስሙ ምስጋና እናቀርባለን። ሁላችንም ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ወናሁ ሚእዜሰ ያስተበጽኡኒ ኩሉ ትውልድ። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የትምህርታችን ርዕስ ውዳሴ ማርያም ይሆናል። ይህን መጽሐፍ ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ ተናግሮታል። ሶርያዊ በሀገሩ ለባሃዊ በተግባሩ ይሰኛል። ቅዱስ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢን ቁጥሩ ከ300 ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሂዶ ነበርና በኒቅያ ጉባኤ አርዮስን ተከራክረው ረተው አውግዘው ለይተው ከተመለሱ በኋላ ተመልሰው ካደሩበት ቦታ ሌሊት በህልሙ ራእይ ያያል ቅዱስ ኤፍሬም። ራእዩም ከምድር እስከ ሰማይ ድረስ የብርሃን አምድ የብርሃን ምሰሶ ተተክሎ ያያል። ራእዩን እንደገለጽክልኝ ባለቤቱንም ግለጽልኝ ብሎ ወደ እግዚአብሔር ቢያመለክት የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው፣ አምድ ለቤተ ክርስቲያን ጽን መሰረት እንደሆነ እሱም ለሃይማኖት መሰረት ነውና፣ አምድ ብሩህ ነው፣ እሱም የምእመናን ልቡና በትምህርቱ ብሩህ ያደርጋልና እንዲህ ባለ አራያ አይተኸዋል አለው። ቅዱስ ባስልዮስም ቁጥሩ ከ300 ነው። በእርግና በደዌ ምክንያት በርቀት ሀገር በርቀተ ፍናም እንደሆነ የቀረበት ምክንያት አልታወቀም ነበርና በቅዱስ ባስልዮስ ከጉባኤው አልነበረም። ነገር ግን ቅዱሳን በአካል ቢለዩ በጸጋ በክብር በረድኤት አይለዩምና እንዲህ ባለ አርአያ ታይቶታል። ቅዱስ ኤፍሬምም መምህርን ካወጡበት ቦታ ሳያገቡ መልሶ መሄድ ሥርዓት ፈሊጥ አይደለምና መምህሩ ያዕቆብ ዘንጽቢንን